አንድ መምህር ህዝብን ከክፉ ዘመን ካልታደገ መምህር አይደለም ማለት። ይሄንን አባይ ይችላል ብዬ ሳስብ አይሆንልኝም። ይሄንን ማለት አሁን ይሄን በዚህ ዘመን ሰው ጆሮም አይምሮም ያጣበት ጊዜ ነው። ጆሮም የለውም እውነትን መስማት አይፈልግም። አይምሮም የለውም አይስቦ አይሰራም፣ አስቦ አይናገርም። መጠቅለሌ አይደለም ያለው አለ። እንደዚህ ያለ ዘመን መምህር ሆኖ መገኘት በጣም ጭንቅ ነው። ተው እንደዚህ አታደርጉ፣ ወደ ምስራቅ ተው ቢባል ዘረኛ፣ ወደ ምዕራብ ተው ቢባል ጎጠኛ፣ ወደ ሰሜን ቢባል ምናምንኛ መንደረኛ፣ ወደ ደቡብ ቢባል ምንኛ፣ ደግሞ አንዱ ብድግ ብሎ ባንዳ ይላል። በዚህ ዘመን አባት መሆን እንዴት ያለ ጭንቅ ነው! በዚህ ዘመን መምህር መሆንስ እንዴት ያለ ጭንቅ ነው! ማንስ ይሰማል? ቅድም የተደረገው ቅኔ እንደዚህ ያሉት በወታደር የመሰሉኝ ሰውዬ ማለት ነው። መነኩሴ በወታደር ይመሰላል፣ ግን በሆነ ወታደር ግን አይመሰልም። በሆነ ክፍል ወታደር አይመሰልም። አጠቃላይ ጤና ባለው ወታደር ሁሉ ይመሰላል። ጤና ባለው ቅድም የተጠቀሰውም ሆነ ሌላውም ሆነ ጤና ባለው ወታደር መነኩሴ ይመሰላል። ግን የዚህኛው ማለት ግን ነውር ነው። ይሄ ዋጋ ያስከፍለናል። ይህንንም ጠንቅቆ ማወቅ ይገባል። ቤተ ክርስቲያን የሁሉም ማህፀን ስለሆነች ማለት ነው። እና አሁን ካሉበት ቦታ ሆኖ የሌላውን ቦታ ቢገስጹ ዘረኛ ይባላል። ያሉበትን ቦታ ደግሞ ቢገስጹ ባንዳ ይባላል። በዚህ ዘመን እንዴት መምህር መሆን ይቻላል? በእኔ አቅም ማለት ነው። አባቶቼ ችለውታል። የሁሉ ስለሚያስቸግረኝ በጣም ስለሚጨንቀኝ የመጨረሻ የምነግራችሁ ነገር አንደኛ አሁን የሰቀላችሁትን እኔን ከፍ ያደረጋችሁትን ሰረገላ እንድታወርዱት ነው የምለምናችሁ ማለት ነው። እንዲሁ በጣም እንዲህ ያረጋ አትጠብቁኝ። ኋላ ከፍ አድርጋችሁኝ ወርጄ ስታገኙ ከምትጠሉኝ አሁን አውርዱኝና ስሰራ ከፍ ታደርጉኛላችሁ። ይሄ ይሻለኛል፣ በኋላ እንዳትጠሉኝ። ስለዚህ አሁን እኔ ላይሆንልኝ ይችላል፣ እግዚአብሔር እንዲረዳኝ መለመን ነው። ሌላው እንድትታገዙኝ ነው። ልጅን ማሳደግ እንጂ ልጅን ማባረር አይገባል። ስለዚህ ባጠፋ ብሳሳት ማሳደግ ነው። እኔ አሁን ብድግ ብላችሁ በዚህ አጠገብ የኔታ ጥበቡ አለ በረከታቸው ይድረስ። የእሳቸውን ቡራኬ የለመድነው የኔን መስቀል መቶ ተሳልሞ ፈውሰኝ ቢለኝ አይሆንልኝም። ስለዚህ ተመልከቱ፣ እኛን ወደ እነ የኔታ ማሳደግ ነው እንጂ እኛን የኔታን አድርጎ ማሰብ ነውር ነው። እስከምናድግ ጠብቁን፣ ደግሞ ማሳድጉን ማለት ነው። ስለዚህ ማሳደግ ይገባል። እኔ እንደ የኔታ አዝራ እንደ የኔታ አደረገው ብትሉኝ አይሆንልኝም። የአሁን ልጆች አንችልም። ስለዚህ ማሳደግ አሁን የምንነግራችሁ ይሄ ነው። በጸሎት ሁላችሁንም በቅዱስ ያሬድ በአቡነ ሰላማ በሰማዕቱ በቅዱስ ቂርቆስ ምነግራችሁ ሁላችሁም ምእመናንም ሆነ ሁላችሁ ገብረ ኪዳን ብላችሁ ስትጸልዩልኝ እንድትሉ ነው። ቢያንስ አንድ ጊዜ ከምትጸልዩ ጸሎት ስሜን አንሱልኝ። በጣም ስግብግብነት ሊሆን ይችላል በእውነቱ ማለት ነው። ግን ደግሞ ለእናንተው እንድሆን ነው፣ እንድጠቅም ሰይጣን እንዳይጫወትብኝ ማለት ነው። ስለዚህ በጸሎት እንድታስቡኝ እና የኔታን ደግሞ እኔ በቀደም ለኔታም ነግሬያቸዋለሁ። የኔታ ሊቀ ሊቃውንት ዕዝራ እኔ አሁን ራሴን የቻልኩ ልጅ አይደለሁም። ራሴን የሚችለው ከእናንተ ከእርስዎ ጋር ነው ብያቸዋለሁ። እናንተም ቢሆን መምህር ሆኗል ሳይሆን ባጠፋው ጊዜ ለምንድነው እንደዚህ ያደረግ ብላችሁ እንድትቆነጥጡኝ እፈልጋለሁ። ምዕመናንም ሁሉን ነገር እንድታደርጉልኝ። የመጨረሻ የምናገረው እኔ ስራዬ ማስተማር ነው እንጂ ተማሪዎች ቢርባቸው ከገዳሙ ጋር ይራባሉ፣ ቢጠግቡ ከገዳሙ ጋር ይጠግባሉ። መጥገብ እንኳን የለም በልተው ያድራሉ፣ ከበሉ ማለት ነው እንጂ እኔ እንግዲህ ስለዚህ ምን ልላችሁ ፈልጌ ነው፣ የሚሰለቸኝ ነገር ቢኖር አዲስ አበባ ጉባኤ ተዘጋጅቶ ለአባ ገብረ ኪዳን ጉባኤ ማሰባሰቢያ አላደርግም። ባህር ዳር ተዘጋጅቶ እንትን ከተማ ተዘጋጅቶ የሚባል አላደርግም። ምክንያቱም ሰው መነኩሴ ሲባል ሳንቲም ትዝ እንዲል እስከሚለው ድረስ ሆኗል አይምሮ ማለት ነው። ስለዚህ እንደዚያ እንድታሰቡ ስለማልፈልግ አለምናችሁም ጉባኤም በዚህ ስም አላደርግም። ከሰጣችሁ ስጡ፣ በቀር ተውት። ጥሪያችን እየበላን ቢሆን እንደሆነ ሆኖናል ማለት ነው። ስለዚህ ከሰጣችሁ ትሰጣላችሁ። ወደፊት ምንም አይነት ነገር ሊኖር አይችልም። የምትችሉ ሰዎች ግን አስባችሁ እንድትሰሩ፣ እኛም ይሄኛውን ስራ እንድንሰራ ይፈቀድልን። ሳንቲም እንድንሰራ ሳንቲሙን እናንተ ስሩ፣ እኛ ደግሞ ይሄኛውን እንስራ ለማለት ነው። መጨረሻዬ እንዲያምር ቤተ ክርስቲያንን የሚሰሩ እንጂ የሚበጠብጡ ያላደሉ ንጹሐን ደቀ መዛሙርት እንዲነሱ አባቶችን እንዳላሳድባቸው ሁላችሁም በጸሎት አስቡኝ። ከዚህ ውጭ ግን ብፁዕ አባታችንም እንደ ልጅ ጠርተው እንዲቆነጥጡኝ ይፈልጋለሁ። መጨረሻ ላይ ግን የምናገረው ይህም ሁሉ ነገር ያደረገ ፍቅር ነው። ስለዚህ ከምስራቅም ከምዕራብም ከሰሜንም ከደቡብ ከየትኛውም የመጣችሁ አባቶቻችን ሊቃውንቱ እዚህ ያሉት
የቤተልሔሙ የዙራባው እኔ ሄጄ ጫማቸውን ልስም የሚገባኝ ነው እንጂ እዚህ የሚመጡ ሰዎች አይደሉም። በእርግጥ የመጡ ለእግዚአብሔር ጉባኤ ነው። ለእኔ ቢመጡ ደግሞ የልጅ ፍቅር ይሆንላቸዋል ማለት ነው። ለቦታው ሲመጡ በረከት ይሆንላቸዋል። እነዚህ ሁሉ ያመጣችሁ ፍቅር ነው። እንግዲህ ምን ይባላል? ልጅ ወደ ላይ ይመርቃል። የፍቅር አምላክ ዋጋ ይክፈልልኝ። የብፁዕ አባታችን ቡራኬ ይድረሰን። የቅዱስ ያሬድም በረከት እንዲያድርብኝ ሲሆን ዜማ እንዲጨምርልኝ ማለት ነው። ሲሆን ዜማ እንዲጨምርልኝ ካልሆነ የያስኳትን ሙያም እንዲያቃናልኝ ቅዱስ ያሬድንም እንዲረዳኝ እናንተም በጸሎት አስቡኝ። ወስብሐት ለእግዚአብሔር። ይቆየን።